ተመልከቱ አሁን እቺ ልጅ በዚህ ጠራራ ፀሐይ ከቤት ደጃፍ ላይ ቆማ ከነሻንጣዋ እንደዚህ ጎሮሮዋ እስከሚደርቅ ያለቀሰች ማለት ነው። ሰውየው እየሳቀ ቪዲዮ ይቀርጻታል። ለምንድን ነው እንደዚህ የሆነ ያለው? አሁን በየመንገድ ላይ ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ከመጣሁ 6 ወር እየሆነኝ ነው። እንግዲህ በሪያል በሚባል ከተማ ነው። ሰላም የማዳም ቅመሞች፣ እንግዲህ ከመጥፋቴ በጣም ቆይቻለሁ፣ ጠፍቻለሁ። አሁን ግን መጥቻለሁ። እሺ እንግዲህ አበረታቱኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። የደረሳችሁ ልጆች በጣም ቆይቻለሁ። እንግዲህ 1 ወር 5 ወር 6 ወር ይሆነኛል እንደው ከመጣሁ ማለት ነው። በፎቶ ብቻ ነበር አንዳንድ ነገሮችን እንዳይዘጋብኝ የምለቀው። ለማንኛውም አበረታቱኝ። እሺ አዲስ ነው የጀመርኩት። እስቲ ዛሬውን ቪዲዮ እንይና እንመለስ። እሺ ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ከመጣሁ 6 ወር እየሆነኝ ነው። እንግዲህ በሪያል በሚባል ከተማ ነው በሳውዲ እና በቪዲዮ ወጥቼም አላውቅም። በቪዲዮን ተናግሬም አላውቅም። እንኳን ቪዲዮ ቲክቶክም አልሰራም። እና ትናንትና የደረሰብኝ ከማዳም በቃ የደረሰብኝ ፈጣሪ ያወጣኝን ለማናገር ነው። ችግር ላይ ስለሆንኩ ነው። እግዚአብሔርን ችግር ላይ ስለሆንኩ ነው እንጂ እኔ መውጣት አልፈልግም። እና ትናንትና በቃ ልልሄድ ማለት በጣም ሰይጣን የሚለኝ ብቻት እግዚአብሔርን እሱ ፈጣሪ አምላክ ተብሎ ያላቃት እንጂ ሰይጣንም የሰው ፍጥረትም ራሱ ያላት አይመስለኝም እኔስ። እና ከ2 ወር በፊትም እንደዚህ ታምሜ ደበደቡኝ፣ 2 ቀን ዘጉኝ፣ ክላስ ምናምን ካሜራ ምናምን አድርገው አዛለኔ ስልክ የለኝ ምን የለኝ አልደውል ለቤተሰብ። እንግዲህ በሳምንት ምናምን ቤተሰብ ሲጨነቅ ቤተሰብ ግዴታ ትደውላለህ። አዛ ደላለች ሲያዝ ምናምን በግዴታ ለ1 ሰዓት ከፈተችልኝ። አዛላ አወራቸው ደህና ነኝ እስካሁን ድረስ ምናምን አልኳቸው። አሁን ደግሞ ትናንትና ደግሞ በጭልፋ አጋጣሚ ያጣውለኝ ነበር። በጭልፋ ልትመታኝ ምናምን አዛላ ሩጫ መለጥኩ። ሩጫ ሽንት ቤት ውስጥ ገባ ራሱ ይሄው የመታኝ በራፍ፣ እግዚአብሔርን በራፍ የመታኝ። አዛላ አልቅሼ እንዳላለቀስኩ አርዬ እንዳላለቀስኩኝ ምናምን በቃ ወጣው። አዛ በኋላ ዝም ብዬ ሳኩላት፣ በቃ ፊቴን ታጥቤ ምናምን ሳኩላት። ጨዋ በቃ እንደ ቤተሰብ ጨዋታ ማለት ከኢራን ጊዜም ራሱ ሲደበድቡ እንደዚህ ከልጆች ጋር ማለት ስሬን ነው እንጂ መስራት የለብኝ ከነሱ ጋር በቃ ስለ ሀገራችን እንደ እናትና እንደ ልጅ ማውራት የለብኝም። ይኸው ስራዬን እሰራለሁ። የምትጠይቀኝን ነገር ስለ ስራው መልሳለሁ እንጂ ከእሷ ጋር መጠያየቅ የለብኝም ነበር። እኔ ግን ማለት ሀገሬ እስከምገባ ድረስ እስከሚስተካከልልኝ ድረስ ከዚህ የበለጠ ሞት እንኳ አለብት መታኝስ ከሞትኩ በኋላ ምን ጥቅም አለው ብዬ ምናምን ስቃለሁ ከልጆች ጋር። አዛ ራሱ ቢሮዋ ስትጠይቅ ለካ ማለት ለቢሮዋ ሲጠይቋቸው በቃ ልጅ ሲል አሪፍ ናት ምናምን ነው የምትላቸው። እኔን የምትጎዳኝን አታዩም እግዚአብሔርን። አዛ ያንን ለራሱ ቢሮዋ እያያዘች በቃ እንዴት ልጅቱ ተመችቷ አይደል። እኔ ደግሞ ከልጆች ጋር እንደዚህ ስጫወት ምናምን ስስቅ ምናምን ለካም ቪዲዮ እየቋረጠች ትልክላቸዋለች። አዛ እኔ ደግሞ ይስተካከላል እያልኩ ነው እንጂ እነሱን ዝም ብዬ ማለት በቃ ምሳራውን እየሰራው በቃ ዝም ማለት ነው እንጂ አለብኝ ከነሱ ጋር ጨዋታ ምናምን መሳቅ የለብኝም ነበር። ለካም እንደዛ እያደረገች ቪዲዮ እየቆረጠች ብዙ ጊዜ እየቀረጠች ትልካለች። በቃ ልልሽ ራሱ እንደዚህ አድርገውኝ ራሱ በቃ አልስተካከሉም። አዚያ ብሬን ሁላ ራሱ ላኩልኝ እያልኳቸው እስካሁን ድረስ እያልክም አሉኝ። ከመጣሁ እንግዲህ 6 ወር እየሆነ ነው። የ1 ወር ነው። የ1 ወሩንም ሙሉን ብር አላኩልኝም። አሁን በቃ ላኩልኝ እላቸዋለሁ። ወደ ሀገር መልሱኝ እያልኳቸው ራሱ አልመልስም አሉ። እና እኔ በጣም ማርያምን እግዚአብሔርን በጣም ነው የከፋኝ። የስደት እንደዚህ ከሆነ ለምን መጣሁ? ለምን እንደዚህ ከሆነ ለምን የማይቀር እና በቃ ደግሞ ትናንትና እንደዛ ስታደርገኝ ምናምን ነው በጣም እኔ ማለት መኖር አሁን አስጠልቶኛል። እግዚአብሔርን ማለት እኔ እንደዛ ማለት እንደዚህ በጣም ጨካኝ አይመስሉኝም ነበር። እንደው መናጢ ቢሆኑ እንደዚህ የሰው ፍጥረት ራሱ አትመስለኝም። እና አሁንም እየሳኩላት ነው። በቃ እኔ እስከምሞት ድረስ እስቅላታለሁ። በቃ የፈለገችውን ትለኛለች። በህይወቴ ስትመጣብኝም እየሳኩላት ነው። እና በቃ እኔ እንግዲህ እንደዚህ ነው በቃ እንግዲህ ስደት እንደዚህ ከሆነ በስመ አብ ወወልድ ወመንፈስ ቅዱስ ለምን መጣሁ? እንደው ለምን መጣሁ? እግዚአብሔርን ለምን መጣሁ? እና እንደዛ ነው። እና በቃ ልጅ አሁን ራሱ ስልክ የተቀበልኩ በቃ ለምን ምናምን አውቄ እየሳኩላት ምናምን ያለችኝ እኔ እያልኩ እየሳኩላት ምናምን አሁን ራሱ ስልክ የሰጠችኝ
ማርያምን ስልክ የሰጠችኝ። ከዛ በኋላ በቃ ይህንን ነገር ልናገርና እዛ በኋላ ብትመታኝም ብትደበድበኝም ብትገለኝም ከዛ በኋላ ቤተሰብ ያውቀዋል። እኔ አሁን ማለት እኔ ልጥፋ ብልም አልጠፋም። አንደኛ ስልክም የለኝ ብወጣም ምን ባዶኝ ቦታ ማንን አውቃለሁ። አንደኛ ቋንቋ አልችልም፣ ብዙም አልችልም ቋንቋ። በጣም ማንን አገኛለሁ ስልክ አልቦ ብወጣ ማለት ካልተደዋወልኩ ከጓደኞቼ ጋር ካልተደዋወልኩ ካላወጡኝ መውጣትም አልችልም። በቃ አሁን ስልክ ሰጠችኝ በራፍ መቆለፍ ነው በቃ ትወጣለች ብላ ማለት ነው። እንደው ገንዘቡስ ራሱ በቀረብኝ እግዚአብሔርን በወጣው ስልክ ኑሮኝ እንደዚህ ስልክ ቢሰጠኝ እኮ በወጣው እንኳን ላንድየው ራሱ እንኳን ላንድየው ልትሰጠኝ ማለት ለዚህ ለአንዳንድ ሰዓትም በግድ እየተለመነች ነው የምትሰጠኝ። ማርያምን የምትሰጠኝ ብያችሁ እና በጣም እኔ አደጋ ላይ ነኝ እግዚአብሔርን እና እኔ በጣም ከፋኛል። እግዚአብሔርን በጣም እንደው ስደት እንደዚህ ከሆነ ከፋኛልና ብሞት ራሱ ማለት ጠፋች ነው እንጂ ብላ የምትናገር ብሞት ራሱ ጠፋች ብላ ነው የምትናገር እንጂ አለች ምናምን ብላ አትናገርም። ማለት ብሞት ራሱ ጠፋች ምናምን ነው እንጂ የምትል እንደዚህ ሆነች ብላ አትናገርም። እና እኔ ይህን ለመናገር ነው ቪዲዮ ወጣው። እና ደግሞ እንግዲህ ባላስተካክለም ጥራዬ እንግዲህ ባልናገርም ተናግሬያቸዋለሁ። እና እሺ በቃ አመሰግናለሁ ወዶች። እንግዲህ ትዕግስት ኖራችሁ ከሰማችሁ እኔ ደግሞ ትንሽ ላብራራላችሁ። እቺ ልጅ ሳውዲ ላይ የመጣችሁ ከመጣች 6 ወሯ ነው አለች መጀመሪያ። ቀጥሎ ደግሞ 8 ወሬ ነው አለች። አንድ ነገር ልንገራችሁ የሚደርስባትን ጉዳት ማለት ነው። ይህ ሁሉ ጉዳት ሲደርስባት ደሞዟን አልተቀበለች። የአንድ ወር ደሞዝ የተሟላ አላከችላት። የአንድ ወር ደሞዝ ልካውልኛል እሱም የተሟላ አይደለም አለች። ሰምታችኋታል። እኔ ቶሎ ብዬ የምሰማው ደሞዝ ነው። ሰው ቤት ነን። ሰው ያለችው ነገር ሁሉ ተውት። ከልጆቿ ጋር ትቀርጸኛለች፣ ጥሩ ናት ትላለች፣ ግን ስልክ አሰጠኝም፣ ልደበድበኝ ትነሳለች፣ ይቃጣታል ምናምን ብዙ ነገር ብላለች። ግን ደሞዟን አልሰጠቻትም። ሰው እኮ ብዙ ነገር የሚሆነው ቢያንስ ደሞዝ ከወር ሲቀበል ነው። ደሞዝ የለም። ቋንቋ አልችልም እንዳልወጣ አለች። ይህ ስበብ አይሆንም። እውነት እኔ እጠፋለሁ። በቃ አሁን 8 ወር ሰርታለች እያለ ደሞዝ በቃ ነፍሴ ይውጣ እያለች ነው። 8 ወር ድረስ ምን ትሰራለች እህታችን? 8 ወር ድረስ ምን ትሰራለች እንዴ? እኛ ኢትዮጵያኖች እንደዚህ ሀሞተ የፈሰስንና እንዴ? እንደዚህ ማለት ጀግኖች ነን እኮ አይደለ እንዴ? እርስ በራስ ቢሆን ለመገዳደል አንደኛ ነን። ለነገሩ ግን እኔ እዚህ ጋር ተመቶ እኔ 8 ወር ሙሉ ልትመታኝ እያባረረችኝ እጇን እየሰነዘረችብኝ ብቻ ከባድ ነው የምር። የምንሰማው የምናየው ለዚህ ነው የምንናቀው። ለዛ ነው ኢትዮጵያኖች ሁሉም ኢትዮጵያን የሚመርጡት በስራችንን ብቻ ሳይሆን በነፃም ስለሚያሰሩን ጭምር ነው። 8 ወር ድረስ አሁን ከዚህ በኋላ ወጣችባት፣ ጠፋችባት፣ ገደለቻት አልገደለቻት ሴትዮዋ በቃ እንደፈለገች ታርጋት ትችላለች። ለምን ብሩን ላለመስጠት ራሱ ልትገላት ትችላለች። እነሱ ጨካኞች ናቸው። እነሱ ምንም አይመስላቸው። ሌሎቻችሁ ትምህርት ይሆናችሁ። 2 ወር ካለፈ በቃ መንግስት ራሱ ይናገራል እኮ መንግስት ራሱ ተናግሯል። ደሞዛቸውን ከ2 ወር በኋላ አታቆዩ ብሏል። እቺ ልጅ አሁን እዚህ እያለች እኔ እንጃ ማን ሊረዳት እንደሚችል የሳውዲ ኤምባሲ እንደሆነ ታውቃላችሁ። ለሀይባ ማያነሳ ማንንም የሚረዳ አይመስለኝም ሙሉ ለመናገር ከሆነ። ግን 8 ወር ድረስ ቤተሰቦቿስ ምን ይሰራሉ? የአንድ ወር የተላከላቸው ቤተሰቦች ሌላው ብርሽስ የታለ ኤጀንሲ ውስጥ ብለው ለምን ደጋግመው አይጠይቁ? ምንድነው ማለት ልጅቷስ እዛ ቤት የመቆየት አላማዋ ምንድነው? አንድ ነገር ልንገራችሁ። ማዳሞቻችሁ በቀልድ ሆነ ያለ ቀልድ ዱላ ሊሰነዝሩ ከቃጡ ኢሚዲየትሊ መክተብ ወይ ፖሊስ ጣቢያ። በቀልድ ሆነ ያለ ቀልድ እንደዚህ ካሉ ሁለተኛ ተስማምታችሁ አለ መስራት እዛ ቤት። ይሄ ፐርሰናሊቲ የሆነ ነገር ነው። እናንተ ዛሬ ስትሰሩ ነው ነገ ኖራችሁ የሰራችሁበትን ገንዘብ የምታገኙት። ምግብ ካሌለው ደሞዝ የማይከፈላችሁ ከሆነ የሚማቱ ከሆነ እነዚህ 3 ነገሮች ዋና ነገሮች ናቸው። ስራ ሊበዛ ይችላል። አዎ ልንሰራ ነው የመጣ ነው። ልጆች ሊኖሩ ይችላሉ። አዎ ይሁን ችግር የለውም። ይጨቃጨቁ ይችላሉ። አዎ ይጨቃጨቁ። በዚህ ሰምቶ በዚህ ማፍሰስ ነው። ጭቅጭቅም እኮ ይቻላል። ግን ደሞዝ አለመቀበል፣ ዱላ መማታትና ምግብ አለመኖር እነዚህ ቀይ መስመሮች ናቸው። ማሰብ ራሱ አያስፈልገው።
አዲስ ለምትመጡ በእንደዚህ አይነት ሁኔታ ላላችሁም የማዳም ቅመሞች እኔ አንዳንዴ ጨጓራ ላጥ የሚያደርግ ቴክስት ይላክልኛል። ብዙ ቴክስቶች ጨጓራ ላጥ የሚያደርግ 5 ወር ሆነኝ፣ እኔም ደግሞ ዜና አልሰጠችኝም። እሺ ምን ልበላት? ፓስፖርቴን ጥላብኛለች። እሺ ምን ላድርግ? ቆፍጠን ስለማትሉ እኮ ነው። ቆፍጠን ስለማትሉ ነው። ደግሞ ብዙ ያወራን እኔን ቪዲዮ የምትከታተሉ ብዙ 2 ዓመት 3 ዓመት የቆያችሁ ልጆች በእንደዚህ አይነት ሁኔታ ስትመጡ የ3 ወር የ4 ወር ደሞዝ ተበልቶባችሁ ተይዞባችሁ ሴትዮዋ ተቀየረችብኝ ምናምን ይቀየራሉ። ጸባያቸው ራሱ ይቀየራል። መጀመሪያ ጥሩ የነበሩት ማለት ነው። ልክ ደሞዝ ሲበዛ ጸባያቸው ይቀየራል። እጄን በእጄ የሚባለው እዚህ ጋር ነው። እስቲ የሚቀጥለውን ቪዲዮ ደግሞ እኔና እንምጣ። ተመልከቱ። አሁን እቺ ልጅ በዚህ ጠራራ ፀሐይ ከቤት ደጃፍ ላይ ቆማ ከነሻንጣዋ እንደዚህ ጎሮሮዋ እስከሚደርቅ ያለቀሰች ማለት ነው። ሰውየው እየሳቀ ቪዲዮ ይቀርጻታል። ለምንድን ነው እንደዚህ የሆነ ያለው? አሁን በየመንገድ ላይ ብትወጡ ከነ ዩኒፎርማቸው ከነ ሽቲያቸው ከነ ጥላሸት ከነ ይሄ ኮሎረክስ እየሸጠቱ በየመንገድ ላይ ያለ ደሞዛቸው አውጥቶ እየጣሏቸው ነው ብዙዎቹ ማለት ነው። እያያችሁ ነው እዚህ ቲክቶክ ላይ። ለምንድን ነው ሀበሻ የቤት ሰራተኛ እንደሌላ ሀገር ዜጋ የማይከበረው? መስራት ካልፈለገች በስርዓቱ ወደ ሀገሯ መላክ፣ ቢሮ መውሰድ፣ በግድ እኔ ጋር ስሪ፣ በግድ እኔ ጋር ስሪ እየደበደቡ እያሰቃዩዋቸው ከዛ ነገ ተነስቶ የሆነ ነገር ያደርጋሉ። ጥፋተኛ ናችሁ ተብሎ እስር ቤት ይገባሉ። የማን ጥፋት ነው? የማን ጥፋት ነው? አሁን እቺ ልጅ ይዋት እስቲ እኔ ምን እንደሆነች ለምን እንደዚህ የሆነች እንደሆነ የት እንዳለች አላቅም። የምታውቁ ካላችሁ እንግዲህ ድምጽ እንሆናለን። አድራሻዋን የምታውቁ ለምን እንደዚህ የሆነች እንደሆነ ኮሜንት ላይ ጻፉልኝ። አንዳንዱ ደሞዟን ተከልክላለች፣ ብዙ ጊዜ በነፃ እየሰራች ነው፣ ስልኳም ተከልክላለች፣ ለዛ ነው ምናምን እያሉ ነው ኮሜንት ላይ። እውነት ይሁን ውሸት አላውቅም። ሌላው ደግሞ ማለት ነው በተለይ ከአረብ ሀገራቶች እዚህ ሳውዲ አረቢያ ያላችሁ ኤምባሲዎች መቼም ለዜጋችሁ ተቆርቋሪ እናንተ ናችሁ አይደለ? እናንተ እያላችሁ አንድ የመዳም ቅመም ሂዳ እሷን አታድንም አይደለ? ስራችሁ እስከሆነ ድረስ ሚዲያ ላይ ቲክቶክ ላይ በተለይ እንደዚህ እህቶቻችንን ስታዩ ከፊሏ ማን ነው ያመጣት፣ የት ነው የምትሰራው፣ ምንድናት ብላችሁ መከታተል አለባችሁ። ዜጋችሁ ለዜጋ እስከቆማችሁ ድረስ ግዴታችሁ ነው። ለምንድን ነው ግዴታ አንድ ሰው መጥቶ እንደዚህ ብሎ እስከሚላችሁ የምትጠብቁት? ብትባልም አታደርጉም። በተለይ እዚህ ጅዳ ውስጥ ያላችሁ እኔ ይቅርታ አድርጉልኝ በዚህ ማለት ነው። ስለዚህ ለዜጋ ተቆርቋሪ ነን ብላችሁ እዛ ጋር ስራችሁ እስከሆነ ድረስ ለዜጋችሁ ተከታተሉ ያለውን ነገር። እናንተ ናችሁ ከፈጣሪ በታች የዜጋ ተቆርቋሪ እስከሆናችሁ ድረስ። እና ሳውዲ አረቢያውን በየመንገዱ ብታዩ አብደው እኔ ምን እንደሆነ ዘንድሮ በተለይ ምን የተፈጠረ እንዳለ እዚህ አላውቅም። በየመንገድ ላይ ስትወጡ በቃ ተኝቶ ነው የምታገኟቸው። ልክ እንደ ኢትዮጵያ ጎዳና የሚያድሩ ሰዎች አሉ። በቃ እንደዛ። ምን ሆነሽ ነው? መዳሚ አምጥታ ጣለችኝ፣ ሰውየው አምጥቶ ጣለኝ። ምን ሆነሽ ነው? ደሞዜ ተከልክዬ ነው አምጥቶ የጣሉኝ። አብዛኛዎቹ በነፃ ብዙ ወራት ያሰሯቸዋል። ብር ሲጠይቁ መክፈል ስለማይፈልጉ ምን ያደርጋሉ? አገርም አያሳፍሯቸውም፣ መክተብ አይወስዷቸውም። አውጥተው መንገድ ላይ ጥሉና ጠፋች ብሎ ፖሊስ ጋር ደውሎ ያመለክታሉ። አያችሁ፣ ነገ ተጠያቂ እንዳይሆኑ። ለምሳሌ የ7 ወር ሊሆን ይችላል፣ የ5 ወር የ1 ሊሆን ይችላል። ያ ብር ስትጠይቅ አውጥቶ ይጥላሉ። ወዲያው ግን ፖሊስ ጋር ደውለው ጠፋች፣ በራሷ ፍቃድ ጠፋች ብሎ ያመለክታሉ ማለት ነው፣ ነገ ተጠያቂ እንዳይሆኑ። ስለዚህ አሁን እቺ ልጅ ምን ሆና ነው? አሁን አንዳንዱ ብሯ ተከልክላ ነው፣ ብዙ አመት በነፃ ሰርታ አውጥቶ እየጣሏት ነው፣ ስልክም ተቀማች ምናምን እየተባለ ነው። ኮሜንት ላይ የት ናት? የት ነው ያለችው? ማናት? ምንድናት? የምታውቁ ኮሜንት ላይ ያስቀምጡ። ድምጽ ነው እንግዲህ እንደሰማችኋት ነው። አውጥቶ ነው የሚጥሉት። አሁን አውጥቶ ለምንድን ነው አውጥቶ የሚጥሉት ላለችው ጉዳይ ኢኮኖሚያቸው እንደ ድሮ አይደለም፣ ዝቅ ብሏል። ደሞዝ መክፈል አይችሉም በብዛት። አሁን የሳውዲን ብቻ ነው እንጂ ያለችው ሁሉም ሀገር እንደዛ ነው። በጣም የበዛው ሳውዲ ላይ ስለሆነ ነው ይሄ ችግር የበዛው ሳውዲ ላይ ስለሆነ ነው። በጣም ነው 2 ወር 3 ወር 4 ወር 5 ወር 6 ወር ያሰሩና ደሞዛቸውን ይነጥቁና ያባርሯቸዋል፣ ይጥሏቸዋል። መንገድ ላይ ወስደው ይጥሏቸዋል። ከዛን ብሎክ ያስደርጓቸዋል። ጠፋችብን ይላሉ ፖሊስ ጣቢያ ደውለው ምናምን። ለዛ ነው 2 ወር 3 ወር ደሞዛቸውን አታስቀሩ። እነሱ ጋር መስራት ከፈለጋችሁ ሲጀመር ማለት ነው ደሞዛቸውን እነሱ ጋር አለማስቀረት። እውነት ቤተሰብ ይብላው። ቤተሰብ ምዛት ሬዲ ሆናችሁ ካልመጣችሁ ቤተሰብ ይበላዋል። ነው ቤተሰብ ይበላው ይሻላል እነሱ ከሚበሉት ደግሞ በቃ ይሻላል። አሁን እቺ ልጅ የቅድሟ ልጅ 8 ወር ደሞዟን የተበላችሁ። በነገራችን ላይ ሳውዲ ደሞዝ ጨምሯል እየተባለ ነው። ስለ ደሞዝ ጭማሪ
ማብራሪያውን ከነዚህ ነው። ነገ በደንብ አመጣላችኋለሁ በሚቀጥለው ቪዲዮ ማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የነገ ሰው ይበለን። ሰላም ሁኑልኝ።